ሃይ ዛሬ መኮሮኒ ስትሰሩ እንዴት በቀላሉ ማጣፈጥ እንደምትችሉ ላሳያችሁ። ብዙ ጊዜ ለላጤዎች የሚሆን ምግብ እየጠየቃችሁኝ ስለሆነ ለሱም ይሆናል። በመጀመሪያ እቃ ላይ ውሃ አድርገን እንጥዳለን። ከዛ ዘይትና ጨው ጨምረን እናፈለዋለን። እንደዚህ ሲፈላልን መኮሮኒያችንን ጨምረን ከ6 እስከ 8 ደቂቃ እናበስለዋለን። እሱን ካወጣን በኋላ መጥበሻችን ላይ ዘይት ጨምረን ሽንኩርትና ነጭ ሽንኩርት አድርገን እንጠብሰዋለን። ከዛ ቺሊ ፍሌክስ፣ ቁንዶ በርበሬ፣ ቶማቶ ፔስት አድርገን እናበስለዋለን። ስናበስለው እንዳያርብን የመኮሮኒ ውሃ እየጨመረን ነው የምናበስለው። ከዛ ነጭ ሽንኩርት ዱቄት እንጨምራለን። ሄቪ ክሬም ካላችሁ እሱን፣ ካልሆነ ወተት እንጨምራለን። ቺዝ፣ የገበታ ቅቤ፣ ለጣዕም ደግሞ ጨው እንጨምራለን። የጨመርናቸው ነገሮች ጣዕሙ ላይ በጣም ልዩነት ያመጡልናል። በዛ ላይ ደግሞ ክሪሚ ቴክስቸር እንዲኖር ያደርጋሉ። ከዛ ቀድም የቀቀልነው መኮሮኒ ጨምረን ማቀላቀል ነው። እንደዚህ በቀላሉ ጣፋጭ መኮሮኒ መስራት ይቻላል። ብዙ ጊዜ ኪችን ውስጥ ኩክ እያረጋችሁ መቆየት ለማትፈልጉ ሰዎች በጣም ቀላል ነው። ብዙ ጊዜ አይወስድም፣ ቶሎ ነው የሚበስለው። ሞክሩት፣ ትወዱታላችሁ።